አባትነት ሁሉ ከሚሰየምበት ዙፋን ካለበት እንበረከካለን ጉልበቴ ይታጠፋል ሸክሜ ይራገፋል እንበረከካለን ጉልበቴ ይታጠፋል ሸክሜ ይራገፋል ሆሴዕ ምዕራፍ 6ን ክፈቱ ጸሎት ቀን እንደመሆኑ መጠን ዛሬ ሁሉም ነገር ከጸሎት ጋር የተያያዘ ነው የሚሆነው በትክክል ማውቀውን ነገር ነው ምነግራችሁ አንድ ከተማ ላይ በወንጌል አገልግሎት ረጅም ጊዜ በቆየሁበት የ12 ዓመት ልጅ ምንም ሳይጎለው ለቤተሰብ ያገኘውን ሁሉ እየሰረቀ ኪሱ ውስጥ ይከታል እናቱ ትመክረዋለች ሌብነቱን አያቆምም የሆነ ቦታ ይሄድና ውስድ ያረግና ኪስ ውስጥ ይከታል ወሬ ይመጣል ልጅ እየሰረቀ ነው ልጅሽን ሲባል ተው ይሉታል አይሰማም ልጁ በተደጋጋሚ እንደዚህ ሲያረግ እጁን ሌላውን አስሮ አባቱ ኃይለኛ እሳት አንድዶ ስቶቭ ላይ እጁን ወስዶ አቃጠለ እጁ እንዲህ ሆኖ ቀረ ተቃጥሎ እንደዚህ ተኮማትሮ ቀረ የማውቆ ታሪክ ነው ምነግራችሁ አባት እንዴት አይነት የሆነ ክፉ ሰው አሁን በልባችሁ አባት ያረጋሉ አርጓል አይቻለሁ እዚህም የሚያውቁ ሰዎች አሉ ከዛች የመጡ ሰዎች አሉ እኔ ብቻ አይደለሁም እጁ እንዲህ ሆኖ ቀረ ለምንድነው እጁ እንደዚህ እንዲሆን ስቶቭ ላይ የገዛ ልጁን እሳት ላይ ያቃጠለው አባቱ በተደጋጋሚ ሲሰርቅ ተው ይላል አባቱ ልጁ ደግሞ አይቶይ ተው ይላል አባቱ ወስዶ ይሰርቃል ኪስ ውስጥ ይከታል ያገኘውን ሁሉ የሚጠቅም ማይጠቅም እኮ ነው አንዳንዱ እንደውም ለአንድ ቀን ለምሳማ ይሆን ነገር ነው ዝም ብሎ አመል ስለሆነ አባቱ እጁን አቃጠለ አከለ ጎዶሎ ሆነ ልጁ እስቲ ይሄን ክፍል እናንብብ ሆሴዕ ምዕራፍ 6 ከቁጥር 1 እስከ 3 ያለውን ቀድሞ የደረሰ ሰው ቆም ብሎ ቢያነብ ደስ ይለናል ኑ ወደ እግዚአብሔር እንመለስ እርሱ ሰብሮናልና እርሱም ይፈውሰናል እርሱ መጥቶናልና እርሱም ይጠግነናል ከሁለት ቀን በኋላ ያድነናል በሶስተኛውም ቀን ያስነሳናል በፊቱም በሕይወት እንኖራለን እንወቀውም ዘንድ እግዚአብሔርን እንከተል እንደ ወጋግታም ተዘጋጅቶ እናገኘዋለን እንደ ዝናብም ምድርን እንደሚያጠጣ እንደ መጨረሻ ዝናብ ይመጣል ቁጥር 1 እስቲ አንድ ላይ እናንብብ ኑ ወደ እግዚአብሔር እንመለስ እርሱ ሰብሮናልና እርሱም ይፈውሰናል እርሱ መጥቶናልና እርሱ ይጠግነናል ያችን ቁጥር ብቻ ነው ምንድነው የሚለው እግዚአብሔር ሰባሪ ነው እግዚአብሔር የሚያቆስል ነው እግዚአብሔር የሚመታ ነው የሚለው ነብዩ የሚናገረው እግዚአብሔር የሚሰብር ነው እግዚአብሔር የሚመታ ነው ግን ሌላውን ምን ይላል ሰብሮ መልሶ ይጠግናል የሚል ትንቢታዊ ቃል አለ ሰይጣን ይሰብራል መልሶ የመጠገን እድል አይሰጥም የመጠገን እድል አይሰጥም እግዚአብሔር ይሰብራል መልሶ ይፈውሳል ጭቃው በእጁ ስለሆነ ሸክላው በእጁ ስለሆነ ሰይጣን ግን ከእጁ አንድ ጊዜ የተጣለውን እዛ ይከሰክሳል እንጂ እድል አይሰጥም እዚህ ቦታ ግን ስለኛ አምላክ የምናገረው ይቆነጥጣል ያሳምማል ያስለቅሳል ይመታል ግን መልሶ ደግሞ ያስቃል ምን ነው ከላይ ግን ፕሪንሲፕሉ ተጽፏል ኑ ወደ ማን እንመለስ ወደ እግዚአብሔር ሴቱ ወደ እግዚአብሔር ከተመለሰ ወንዱ ከተመለሰ ሕፃኑ ከተመለሰ
አዋቂ ከተመለሰ እግዚአብሔር ጨካኝ አይደለም፣ ይመለሳል። እግዚአብሔር ቸር ነው። እሱ ግን እንደዚህ አይነት ትንሽ ብላቴና እግዚአብሔር ተመለስል መልሰን ጥፋት ምን ሰራ ከሆነ ተው ስንል ደግመን ምናረክ ከሆነ አባቱ ለወለደው ልጅ ክፉ አባት ስለሆነ ሳይሆን ከክፋቱ እንዲመለስ እሳት ላይ እንዳቃጠለ እግዚአብሔር ይቆነጥጣል። እግዚአብሔር ከዛ ይጠብቀን። ደረጀ ሲዘምር ናይና ቆንጥጠኝ አይደለም የሚለው? ያ ቁንጥጫ ከባድ ነው። ያ ቁንጥጫ ከባድ ነው። አሁን እንኳን ደቡብ አፍሪካ ሰዎች ፊታቸው ስለተቀየረ ምን ኃይል እየተጨነቀን ነው። የደቡብ አፍሪካ ስጋ የለበሱ ሰዎች ፊታቸው ስለተቀየረ አብሮ ከኛ ጋር የሚኖሩ የሚስቁ ብድር የሚወስዱ ወዳጆች የነበሩ ሰዎች ፊታቸው ዞር ስላሉ ምን ኃይል ነፍሳችን እየተጨነቀ ነው። ወዴት እንደምንነድና ምን እንደምናረጉ እንኳን ግራ ገብቶናል። ለሁሉም ሰው ማለት ነው። ለነጋዴ፣ ለአገልጋይ፣ ለሴት፣ ለወንድ፣ ለአዋቂ ዜጎች እኮ ፊታቸውን ስለመለሱ እኮ እግዚአብሔር እኮ አይደለም። ያዕቆብ 20 ዓመት ስደት ሀገር ቆይቶ በጣም ሀብታም ሆነ። የላባ ፊት ተቀየረ፣ ተናደደ። በሀብትም በልጅም በሁሉም ነው የተባረከው። ከዛ በኋላ ለፋሚሊው ያዕቆብ ምንድነው ያለው? የአባታችሁ ፊት ቶታሊ ተቀይሯል። ማን ግን ከኔ ጋር ነው? እግዚአብሔር። እስቲ ሁሉም ሰው እግዚአብሔር ከኔ ጋር ነው ይባል። እግዚአብሔር ከኛ ጋር ነው። እውነት አሁን ደቡብ አፍሪካ ላይ ያልተቀየረ ፊት የለም። የፖሊስ ፊት ተቀይረዋል። የባለስልጣናት ፊት ተቀይረዋል። የትልልቅ አገልጋዮች ፊት ተቀይረዋል። የሴቶች ተቀይረዋል። ኤርፖርት የሚሰሩ ሰራተኞች ፊታቸው ተቀይረዋል። ማንም ሰው ያልተቀየረ የለም። ጥቂት ቦታ ባየንባቸው ከ60 ሚሊዮን ህዝብ ምን አይሉ እንዳልተቀየረ እርግጠኛ አይደለም። አብዛኛው ፊት ዞሯል። እግዚአብሔር ብቻ ከኛ ፊቱን አያዞር። አይኖቻችሁን ጨፍኑና እንደዚህ በሉ። እጆቻችሁን ዘርግተን እግዚአብሔር አምላክ ሆይ እኔ አንተን በድያለሁ። እኔን ደካማ ልጅህን ይቅር በለኝ። እኔን ኃጢአተኛውን ይቅር በለኝ። እግዚአብሔር አምላክ ሆይ እኔና ቤቴ አንተን በድለናል። እኛና ቤተ ክርስቲያኖቻችን አንተን በድለናል። ባከበርከን ምድር ለመዋረዳችን ምክንያት እኛ ነን። በተወደድንበት ምድር ለመጠላታችን ምክንያቱ እኛ ነን። በከበርንበት ምድር ላይ ሰው ሁሉ የጠላበት ምክንያቱ እኛ ነን። ሴቶች የጠሉበት ምክንያቱ እኛ ነን። ባለስልጣናት የጠሉበት ምክንያቱ እኛ ነን። ጌታ ሆይ በደሌን ይቅር በል። እግዚአብሔር ሆይ እኔን ልጅህን ይቅር በለኝ። እኔ አንተን አሳዝኛለሁ። በፊትህ በደል ፈጽሜያለሁ። እባክህን ይቅር በለኝ። ጸያፍ ነገር ይዤአለሁ። እባክህን ይቅር በለኝ። አንተን አስለቅሼአለሁ። እባክህን ይቅር በለኝ። ድሆችን አስለቅሼአለሁ። እባክህን ይቅር በለኝ። ተናናሾችን አስለቅሼአለሁ። እባክህን ይቅር በለኝ። ቦርዴሮችን አስለቅሼአለሁ። እባክህን ይቅር በለኝ። አገር ቤት ያለውን ቤተሰቤንም ጭምር እኔ በድያለሁ። እባክህን ይቅር በለኝ። እባክህን ማረኝ። እኔ ጥፋተኛ ነኝ። እኔ በደል ፈጽሜያለሁ። እባክህን ጌታ ሆይ በምሕረት ዓይኖች እየኝ። ፊትህን ወደ እኔ መልስ። ፊትህን ወደ ደቡብ አፍሪካ መልስ።
ፊትህን ወደ ወንጌል አማኞች መልስ። እኛ በድለንሃልና እባክህን ይቅር በለን፣ እባክህን ይቅር በለን፣ እባክህን ይቅር በለን። አሁን ተንበርክከን ይሄን መጨረሻ የንስሐ ጸሎት ፓስተር አሌክስ ጸልያል። በእውነት እግዚአብሔር ዘጠኙም ፕሮቪንስ ላይ ያሉትን ሴት ወንዶችን ነጋዴን ይቅር እንድል ተንበርክከን ነው የምንጸልየው። እንጸልያለን። በተነበበው በእግዚአብሔር ቃል መሰረት ኑ ወደ እግዚአብሔር እንመለስ። እግዚአብሔር ሰብሮናል፣ ደግሞም እግዚአብሔር ይጠግናል እንዳለው ነብዩ የእስራኤል ልጆች ከእግዚአብሔር ፊት ኮብልለው በጠፉ ሰዓት የእግዚአብሔር ድምጽ ወደ ሆሴዕ መጥተው ለእስራኤል ልጆች በተሰበርንበት የሚጠግን ጌታ ስላለን ወደሱ ስንመለስ እግዚአብሔር ወደኛ ይመለሳል ብሎ ባለው ሰዓት ወደ እግዚአብሔር ሲመለሱ እግዚአብሔር ኃጢአታቸውን ይቅር እንዳላቸው እግዚአብሔር መሐሪና ይቅር ባይ ነው። አሜን። እግዚአብሔር መሐሪና ይቅር ባይ ነው። ምህረቱ ለዘላለም ነው። ስለዚህ በምድር ላይ የመኖራችን ምስጢር አንድ ነው፣ እሱም የምህረት ውጤት ነው። ለዚህ ነው ያኔ የእግዚአብሔር ሰው መዛምራን አሰልፈው ኢዮሳፍጥ ምህረቱ ለዘላለም ነው እግዚአብሔርን አመስግኑ እያለ ሲያስቀድም የነበረው ምህረቱን ነው። ምህረቱ ለዘላለም ነው፣ ምህረቱ ለዘላለም ነው። እግዚአብሔርን አመስግኗል። ስለዚህ ወደ እግዚአብሔር ስንመለስ እግዚአብሔር ምህረቱ ብዙ ነው፣ ምህረቱ ለልጅ ልጅ ነው። እግዚአብሔር ይቅርታም ብዙ ነው፣ ምህረቱ ለሺህ ትውልድ ነው ተብሎ እንደተጻፈው አቤቱ የሰራዊት አምላክ ቅዱስ እግዚአብሔር ሆይ እኔና ሕዝቤ ዛሬም በፊቴ ወድቀን ወደ አንተ እንማጸናለን፣ ወደ አንተ እንጮሃለን፣ ወደ አንተ እናነባለን፣ ወደ አንተ እንጾማለን። አምላካችን እግዚአብሔር ሆይ የደረሰብን መከራ በእኛ ምክንያት በእኛ ለመታዘዝና በእኛ ማመጽ ብዙ ነገሮች ሆኖብናል፣ ብዙ ነገሮች ተከስተዋል። አሁን ግን ዛሬ የምህረት ፍትህን እንፈልጋለን። እባክህን በጌታ በኢየሱስ ክርስቶስ መልሰን፣ አቤቱ ወደ አንተ መልሰን፣ እኛም እንመለሳለን። በጌታ በኢየሱስ መልሰን። ነብዩም ብለዋል፣ አቤቱ ወደ አንተ መልሰን እኛም እንመለሳለን። ዘመናችንን እንቀድሞ አዲስ እንዳለው እኛም ዛሬ በፍትህ እንላለን። የሰራዊት አምላክ እግዚአብሔር ሆይ ዛሬ መመለስ ይሁንልን። አቤቱ በዘጠኙም ክልል ያሉ ቅዱሳንን ዛሬ በኢየሱስም ለእያንዳንዱ ዛሬ መመለስ እንዲሆንላቸው በፊትህ እንጸልያለን። እግዚአብሔር ሆይ ዛሬ ቤተክርስቲያን ለዚህ ሁሉ ምክንያት ናት። ያኔ በረሃብ ዘመን እግዚአብሔር አምላክና አባት ሆይ የእግዚአብሔር ሰው ኢዩ ሲያገለግል በኤልሳ በሚያገለግልበት ዘመን ላይ እግዚአብሔር ሆይ አንድ ነገር ተከሰተ። በምድር ላይ ረሃብና ቸነፈር ሲከሰት እግዚአብሔር ሆይ ሰዎች የገዛ ልጁን ቀቅሎ እስኪበላ ድረስ የርግብ ኩስ ሲበላ በነበረው ሰዓት በምድር ላይ ረሃብ በነበረው ሰዓት ነብዩ ላይ ንጉሱ ሲጮህበት ጌታ ሆይ እግዚአብሔር ተጨንቆ ወደ እግዚአብሔር ሲጮህ እግዚአብሔር ሆይ ማፍትሄ እንዳመጣው ሁሉ ነገር ያለው በቤተ ክርስቲያን እጅ ነው። ጌታ ሆይ እኛ በቤተ ክርስቲያን የእግዚአብሔር ቤት አገልጋዮች በፊት ወድቀን ወደ አንተ እንጮሃለን። ጌታ ሆይ የደረሰብንም የትኛውም መዓት ከዚህ ቀን ጀምሮ በኢየሱስ ስም የተነሳ ይሆን። አቤቱ ስብራት አጋጥሞናል። ጌታ ሆይ ተሰብረናል፣ ወድቀናል። ጌታ ሆይ ልባችን ተሰብሯል፣ ተመተናል። እግዚአብሔር አምላክና አባቶ ቆስለናል። ጌታ ሆይ አሁን ቁስላችን እንዲሽር እግዚአብሔር ሆይ ቁስላችን እንዲፈወስ ጌታ ሆይ ያንተ ምህረት ያስፈልጎናል። እባክህ ምህረት ይደረግልን። አቤቱ ይቅርታ ይደረግልን። ባንተ ለተረከዝ አንስተናል፣ አንተን አሳዝነናል። እኔና አባቴ ቤት አንተን በድለናል ብሎ በራሱ ላይ ኃላፊነት የወሰደው ጌታ ሆይ ነብይ እግዚአብሔር ባሪያው እኛም ዛሬ እንላለን አገልጋዮች፣ መሪዎች፣ ምእመናን፣ መዛምራን እግዚአብሔር የቤት አገልጋዮች በምድር ላይ የሚንቀሳቀሱ ሁሉ ያደረጉትና የሰሩት ነጣት ሁሉ ጌታ ሆይ እኛ ዛሬ ወደ አንተ እንለምንሃለን። በጌታ በኢየሱስ ምህረት ይደረግልን። አቤቱ መሻሪያው ደብዳቤ ካንተ ዘንድ ዛሬ ትእዛዝ ይውጣ። የእስራኤል ልጆች አንተን ሲበድሉ በየክፍለ ዘመናት ጌታ ሆይ አመፀኛ ነገስታትን እያስነሳ ሕዝብን ስትቀጣቸው ነበረ።
ሲጮሁ ደግሞ እግዚአብሔር አምላክ ሰውን ፍለጋ ወጣ። ጌታ ሆይ እንደና ጌዶን የነበሩ ሰዎችን እግዚአብሔር ሆይ እንደና ሳምሶን የነበሩ እንደና ናኦድ የነበሩ ሌሎች ሰዎችም ስታስነሳ ነበረ። እኛም በዚህ በአንደኛው ክፍለ ዘመን ላይ ደቡብ አፍሪካ በምትባል አገር ላይ ኪንግ ዊሊያም ላይ ወንጌል አማኞች እግዚአብሔር ሆይ ዛሬ ወደ አንተ እንጮኻለን። መጋቢያንና መሪዎች አቤቱ ዛሬ ካንተ ዘንድ የምሕረት ደብዳቤውን ይጻፍ። የምሕረት ዓይኖች ወደ ምድራችን ይመልከት። ሕዝብ ተጨቁነዋል፣ ሕዝብ ተበላሽተዋል፣ ሕዝብ ተጎድተዋል። ይህ ሁሉ የጣት ውጤት ነው። እኛ ዛሬ ሕዝብን ወክለን ንስሐ እንገባለን። ወጣቶችን እንወክላለን፣ ሴቶችን እንወክላለን፣ ነጋዴዎችን እንወክላለን፣ የቤዛን መሪዎችን ምእመናኖቻችን እንወክላለን። እባክን ከፊት ያለን መሪዎች ነን፣ እንለምናለን በኢየሱስ ክርስቶስ ከዚህ ሰዓት ጀምሮ ምሕረትና ይቅርታ በደቡብ አፍሪካ ላለው ለኢትዮጵያ ይሆን፣ ለሕዝብ ዛሬ ይሆን። በዚህ በአንደኛው ክፍለ ዘመን ላለችው ቤተ ክርስቲያን ጌታ ሆይ ብዙ ውጣ ውረድና ውጥንቅጥ ከእግዚአብሔር ሐሳብና ፈቃድ ወጣ ብለዋል፣ ፈቅ ብለዋል። ጌታ ሆይ ሐሳብና ፈቃድን የሚያገለግል ሰው ጌታ ውስን ሆነዋል። የእግዚአብሔር እውነት ተደብቀዋል፣ የእግዚአብሔር ቃል ተደብቀዋል። አቤቱ የሰራዊት አምላክ እግዚአብሔር በሐሰተኛ ነቢያቶችና አስተማሪዎች ምድሪቱ ተወረዋል። ከዚህ የተነሳ ምእመናን የእግዚአብሔር እውነትን እግዚአብሔር ጥለዋል፣ ወደ ሐሳባቸው ነው ወደ ፈቃዳቸው ሄደዋል። ለዚህ ሁሉ እኛ ግን በፊትህ እንወድቃለን። በጌታ በኢየሱስ ስም ምሕረት አድርግልን፣ ምሕረት አድርግልን። ወደ አንተ መመለስ ይሁንልን። ብዙ ነገሮች ተከስተዋል። ያለየነው አንድም ነገር የለም ጌታ ሆይ፣ ያልተደረገው ነገር የለም ጌታ ሆይ። ከአገር ቤት ጀምሮ እስከዚህ ብዙ ተከትሎ መጥቷል። ብዙ ነገሮች ጌታ ሆይ አመፃችን፣ ድርጊታችን፣ ሐሳባችን፣ አስተሳሰባችን ያየናቸውና ያገኘናቸው ነገሮች ሁሉ ጌታ ሆይ ለእኛ መጥፊያ ሆኗል። ጌታ ሆይ በሰጣን ነገር ላልረካንም ጌታ ሆይ በሰጣን ንብረት ላልረካንም ጌታ ሆይ በሰጣን ስልጣን ላልረካንም ጌታ ሆይ ባደረክልን ነገሮች ሁሉ ጌታ አንተ አላመሰግንንም ጌታ ሆይ ከዚህ የተነሳ እግዚአብሔር ሆይ ቅጣት ደርሶብናል፣ ውድቀት ሆኖናል ጌታ ሆይ ከዚህ ቀን ጀምሮ ለቤተ ክርስቲያን መነሳት ይሆን፣ ለቤተ ክርስቲያን እግዚአብሔር መውጣት ይሆን፣ ቤተ ክርስቲያን ከዚህ በኋላ መንሰራራት ይሆን፣ ቤተ ክርስቲያን ከዚህ በኋላ መንቃት ይሆን፣ ለቤተክርስቲያን ከዚህ በኋላ ትንሣኤ ይሁንላት። እባክን የሰራዊት አምላክ ቅዱስ እግዚአብሔር ሆይ እንለምንሃለን፣ ወደ አንተ እንጮኻለን። ከዚህ በኋላ ጌታ ሆይ አትስበረን፣ ከዚህ በኋላ እግዚአብሔር ሆይ አትቅጣን። እባክህ አቅማችን አልቻለም ጌታ ሆይ። አሁን ግን ከዚህ በኋላ እናለቅሳለን ጌታ ሆይ፣ እንጮኻለን ጌታ ሆይ። ወደ አንተ በኢየሱስ መመለስ ይሁንልን። ወደ ፊት ጌታ እግዚአብሔር መውደቅ ይሁንልን። ወደ ቤት መሸሽ ይሁንልን። ሕዝብ አላወቀም ጌታ ሆይ፣ ትውልድ አላወቀም ጌታ ሆይ። ያገኛቸው ነገሮች ጌታ ሆይ እነሱን መጥፊያ ሆነዋል። ብዙዎች ሞተዋል፣ ብዙ አስክሬን ሸኝተናል፣ ብዙዎች ሀብት ንብረታቸው ተዘርፈዋል። ለዚህ ሁሉ አንተ አይደለም ተጠያቂ፣ እኛ ነን ጌታ ሆይ። ስላልተመለስን ቀጥተናል። አሁን ግን በቃ እንድትል በጌታ በኢየሱስ ስም እጸልያለሁ። አሜን። በቃ እንድትል በጌታ በኢየሱስ ስም እጸልያለሁ። ያኔ ጌታ ሆይ እግዚአብሔር ሰው ዳዊት ሕዝብን በቆጠረው ሰዓት፣ ቁጥሩን ባየው ሰዓት፣ በሕዝብ ቁጥር በተመከው ሰዓት እግዚአብሔር ሆይ 2-3 ነገሮችን ምረጥ ባልከው ሰዓት በሰዎች ከመውደቅ በእግዚአብሔር መውደቅ ይሻለናል ብሎ ባለው ሰዓት ለእግዚአብሔር ሆይ ብዙ ሰራዊቶች አልቀዋል፣ ሞተዋል። ግን አንድ ነገር ለምነዋል። እኔና አባቴ ቤት ላይ ይሁን በደልና ቅጣት፣ ሕዝብን ለምን ትቀጣለህ ያለው እግዚአብሔር ሆይ እሱ ሲመለስ ግን የሞት መልአክን እግዚአብሔር ድምፅ መጣና ከዚህ በኋላ ሰይፍን አንሳ እንዳለው በወንድሞቻችን በሕዝብ ላይ የተጣለው አቤቱ የሚቆርጥ የሞት ሰይፍ በጌታ በኢየሱስ ስም አሁን ይነሳ። አሜን። ይነሳ። በቃ በል ጌታ ሆይ፣ በቃ በል ጌታ ሆይ። አሜን። በቃ በል። እስኪ ሁላችንም በአንድ ድምፅ እስኪ በቃ በሉት። እስኪ ድገሙና በቃ በሉት። የእግዚአብሔር መልአክ መጣና የሞት መልአክን በቃ እንዳለው ዛሬ እንጸልያለን በጌታ በኢየሱስ ስም። ሞት በቃ። አቤቱ ስቃይ በቃ በል። አቤቱ ጭንቀት በቃ በል። አቤቱ ስደት በቃ በል። የመጣ ሁሉ ባለስልጣን ሆኗል። አሁን በቃ በል። የተነሳው የሰፈር ጎረምሳ ሁሉ ባለስልጣን ሆኗል። በቃ በል።
ሕግን ማስከበር አቅቷቸዋል። አሁን በቃ ባለ። ወንድሞቻችን አልቅሰዋል። አሁን በቃ ባለ። ልጆቻችን መማር አልቻሉም። አሁን በቃ ባለ። ቢዝነሳቸው ጌታ ሆይ ተዘርፈዋል። አሁን በቃ ባለ። ወንድሞቻችን ሬሳ ሸኝተናል። በቃ ባለ። አሜን 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 አሜን። ሁሉ ሰው እንደገና ደግሞ በቃ ባሉት ባካችሁ። እስኪ በቃ ባሉ ባካችሁ። አሁን እግዚአብሔር ሆይ በኢየሱስ ስም እንጸልያለን። በቃ እንድትል በጌታ በኢየሱስ ስም እንጸልያለን። ያኔ ትዝላችኋል አሜሪካ በኢትዮጵያ በዛ በታላቁ ህዳሴ ግድብ ላይ በተነሳው ሰዓት ዓለም ሁሉ ያለው ህዝብ ኢትዮጵያውያን ኖ ሞር ባለው በተነሳው ሰዓት አሜሪካን እንዴት እንዳነቃነቀው እኛም ዛሬ ወደ እግዚአብሔር እንጮሃለን። ጌታ ሆይ በኢትዮጵያውያን ላይ ያለው የትኛውም ማይቀምና መከራ አሁን ከዚህ በኋላ ኖ ሞር። እግዚአብሔር ሆይ በቃ በቃ። ወደ ማንም አንሄድም፣ ወደ ማንም አንጮህም። ብዙዎች ብዙ ሶሉሽን ለመፍጠር ብዙ ቦታ ሄደዋል። አሁን የምንሰማቸው የምናቸው ነገሮች ደግሞ ሰዎች እግዚአብሔር ትቶ በብዙ ነገሮች ሁሉ እየተንከራተታለን። ጌታ ሆይ የኛ አይኖቻችን ወደ አንተ ናቸው። ምን እንደምናደርግ እኛ እናቆም አንችልም። ጌታ ሆይ የመጣብን መከራና ጣጣ ከባድ ነው፣ ከኛ አቅም በላይ ነው። ይሄን መፍታት የምትችለው ጌታ ሆይ ይሄን ሊፈታ አይችልም ቆንስላ ጽሕፈት ቤት፣ ይሄን ሊፈታ አይችልም ኤምባሲ፣ ይሄን ሊፈታ አይችልም የውጭ ጉዳይ ሚኒስቴር፣ ይሄን ሊፈታ አይችልም ጠቅላይ ሚኒስቴር። ይሄንን መፍታት የምትችለው የአባቶቻችን አምላክ እግዚአብሔር አንተ ነህ። አሁን ግን እግዚአብሔር ሆይ ይህንን ቋጠሮ በኢየሱስ ስም ዛሬ እንድትፈታ እንጸልያለን። ለሕዝብ ነጻነት ይሁን ጌታ ሆይ፣ በነጻነት ይግቡ ይውጡ ጌታ ሆይ እግዚአብሔር አምላክ እንጸልያለን። ጌታ ሆይ በሁሉም ነገሮች በመግባትና በመውጣት በድርጊቶቻችን ጌታ ሆይ ያገለገልን መስሎ የበደል ነገር ብኖር፣ የሰበክን መስሎ አንተን ያሳዘን ነገር ብኖር የኔና ያገልጋዮችን የኔና የመሪዎችን ኃጢአትና በደል መተላለፍ ስለከበረው ስም ስትል ዛሬ ምሕረት እንድታደርግልን በኢየሱስ ስም እንማጸናሃለን። እኛን ጌታ ሆይ ገፍታን አትለፍ። ያኔ ጤሜዎስ ልጅ ባርጣሞስ መንገድ ዳር ቁጭ ብሎ የዳዊት ልጅ ሆይ ማረኝ ባለው ሰዓት ላይ አንተ አልሄድክም፣ አላስችላለ ሆዴ አላስችላለ አንጀቴ፣ ለኤፍሬም አንጀቴ ተላወሰ ያልክ ጌታ እግዚአብሔር ሆይ ኤፍሬም ያልተገለበጠ ቂጣ ነው፣ እንግዶች ጉልበትን በዝብዞ በልቷል ትላለህ፣ ግን አንጀቴ አልቻለም። ለኢትዮጵያን አንጀቴ አይችልም። የአባቶች አምላክ እኔ ዛሬ ልለምንህ ጌታ ሆይ አንጀቴ አይችልም ጌታ ሆይ፣ ልቤ አይችልም ጌታ ሆይ፣ እንዴት አስቻለ ጌታ ሆይ። አሁን እንለምንሃለን፣ ይቅርታ ይደረግልን። ይኸው በእግሪ ስር ተደፋው፣ ሕዝብን ወክዬ ተደፋው፣ ወደቅኩ። ይኸው በእግሪ ስር አነበው ዛሬ በእግሪ ፍር አትለፈኝ ብዬ ዳዊት ልጅ ዛሬ ማረኝ እላለሁ። ወንድሞቼና እህቶቼ በዚህ ተባባሪዎች ናቸው። በእግሪ ስር ወድቀዋል። ዛሬ ይቅር በለን፣ ዛሬ ይቅር በለን፣ ዛሬ ይቅር በለን፣ ዛሬ ይቅር በለን፣ ዛሬ ይቅር በለን። አታጥፋን፣ ይቅር በለን። የተነበበው ቃል እሱ ሰብሮናል፣ እርሱ ይጠግናል፣ እሱ መጥቶናል፣ ደግሞም ይፈውሰናል ነው የተባለው። አቤቱ አሁን የምንፈልገው ነገር ብኖር መጥተናል፣ ይበቃልና ፈውሰን ብለን እንለምንሃለን። ሰብረናል፣ ስብረታችን የልብ ስብረት አጋጥሞናል፣ የሞራል ስብረት አጋጥሞናል፣ የመንፈስ ስብረት አጋጥሞናል፣ የኢኮኖሚ ስብረት አጋጥሞን እዚህ ስንመጣ እግዚአብሔር ብዙ ነገሮች ወናችን ከተዋል። አቅም አጠን፣ ጉልበት አጠን። ወደ ማን እንሄዳለን? ተባብረሃል። ለጠላቶቻችን አሳልፈህ አትስጠን። ምንም ብትሆን እጅ ይሻለናል፣ ምንም ቢሆን እጅ ይሻለናል። ለአውሬዎች አሳልፈህ አትስጠን ጌታ ሆይ። በሰው እጅ ከመውደቅ ይልቅ በእግዚአብሔር እጅ መውደቅ ይሻላል እንዳለ እኔም እንደ ባሪያ እንደ ዳዊት በእጅ መውደቅ ይሻላል ብለናልና እግዚአብሔር ሆይ በታወጀው አዋጅ እኛም ዛሬ አዋጅን በአዋጅ መገለበ የምችለው በሰራዊት አምላክ በእግዚአብሔር ፊት ተደፍተን አሁን እኛን መልሰን ብለናል። በጌታ በኢየሱስ ስም ለኛ መመለስ ይሁን። እኛ ሁላችንም እዚህ ጌታ ሆይ ጸልየን አልቅሰን ስንወጣ
ሰፈር ላይ ሌላ ተንኮልን ሌላ ግፍን የሚሰራው አለ። እሱንም አትመልከት። ኢየሱስን እግዚአብሔር አብ ልጅን ኢየሱስን በመስቀል ላይ እንዳየው እዚህ ጋር ወጥቆ የሚያለቅሱ የአባቶችን ጸሎት አንተ ስማ። የቤተ ክርስቲያን መሪዎች መጋቢዎችን ጸሎት አንተ ስማ። ሰፈር ለጌታው በብዙ ነገሮች ሁሉ የሚንቀሳቀስ ሊኖር ይችላል። አንድም ሁለትም 10 100 ካገኘዋል አንድ ሰው ካገኘው አጥዋል። ይሄ እግዚአብሔር ሆይ ከ5 እና ከ10 በላይ ነው ጌታ ሆይ፣ ከ50 በላይ ነው ጌታ ሆይ። አይታህ እግዚአብሔር ሆይ ኢትዮጵያውን በደቡብ አፍሪካ ላይ እግዚአብሔር ሆይ አትጨርሳቸው። ኢትዮጵያን ደግሞ እግዚአብሔር በዚህ ምድር ላይ ሲኖር የኢትዮጵያን ደም ፈሰዋል። ግን አንድ ነገር ለምናን የደም ከተማ ምድሪቱ እንዳትሆን ጌታ ሆይ። ምድሪቱ መልካም ነው፣ ህዝቡ የዋ ነው። እኛ ያመጣነው ጣጣ እኛን መልሶን ጌታ አበላሽቶናል። እኛ ያመጣነው ጣጣ እኛን መልሶን ጌታ ተዋግተዋል። አሁን ግን ምን ለምነው ነገር ቢኖር ጌታ ሆይ ደም ባለበት ከተማ ደም ባለበት ቦታ ሰው አይወጣም፣ ትውልድ አይወጣም። ደም ባለበት አገር ለጌታ ኢላ አይበቅልም። ደም ባለበት ጽሩ እግዚአብሔር አምላክና አባቱ መልካም ነገር አይበቅልም ጌታ ሆይ። የብዙዎች ደም ፈሷል ጌታ ሆይ። በዚህ ምድር ላይ ደም እንዳይጮህ አሁን እንጸልያለን። ከዚህ በኋላ የፈሰሰው ፈሷል፣ ለፈሰሰውም ቢሆን ከዚህ በኋላ እንዳይፈስም ቢሆን ወደ አንተ ዛሬ መሃል ጣልቃ እንድትገባ በፊት እንጮሃለን። ዛሬ ጨዋታችን በፊት ይሰማ። ክፉ ሁሉ የተከለከለ ይሁን። ጸሎት ልመናችንን ስለሰማን ተባረክ። ከዚህም በኋላ ቀርቶ ባለው ጊዜና ፕሮግራሞች ሁሉ ላይ እጅ ከኛ ጋር ትንቀሳቀስ። የማዳን ክብርን አሳየን። በኢየሱስ ጌታ ስም አሜን። አባትነት ሁሉ ከሚሰየምበት ዙፋን ካለበት እንበረከካለን። ጉልበቴ ይታጠፋል ሸክሜ